السلام عليكم ورحمة الله وبركاته. يجينا دمي تكتاتيش عندنا نشوف لنا نشوف يدينا سلام جنا وجنا ولا يجي أنا كذا تطلع ها يهنا أنا كذا تطلع قصقص زيارك شيء دهنا قالت أمجش ما تشم قصقص الشيء يزاروا لي ما تشوف እንዴት ነው የቀዘቀዝኩት? ደህና ናችሁ? እኔ ደህና ነኝ። አክስት ምናምን ያላችሁኝ ደህና ነኝ አልሐምዱሊላህ። ልብ የሰጣችሁኝም ልቤን ውልቅ አድርጋችሁታል። እሺ ጀናው እንዴት ነው የዛሬ ውሎ? ዛሬ ውሎ ብሩስት ገዝተሻል? ዛሬ ማሻአላ የእንቁላል ማዕታም ነው ወሰዱ። በሩን ስከፍት እንቁላል ይዛ ነው መመለስ። ኧረ ተይ በአንድ ያልተውሽ ተይ። እኔ እኮ አምገዥ ብዬ ነው። አሁን ተላጃው ጠቃላ እንቁላል በእንቁላል የምሸጥ ነው የመሰለኝ። ሽጭላቸው ለጎረቤቶች። ይህችን በምንድን ነው የምከፍታት? በጥርስሽ። ጥርስ አለኝ ወላልቆ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? እኛ ደህና ነን አልሐምዱሊላህ ረብል ዓለሚን። እናንተስ በሞላው ዓለም የምትገኙት የኢትዮጵያ ልጆች እንዴት ናችሁልኝ? አገራችንንም አላህ ሰላም ያርገው፣ እኛንም በያለንበት ሁላችንንም ሰላም አላህ ይስጠን። ልጆቻችንም ተምረው ወንድሞቻችንም ከስበው ነጋዴውን በነጋዴነት ገበሬውን በገበሬ ኢንሻአላህ ውሎ ይግባ ብዬ ዱአ አረጋለሁ። ዱአ እንረሳሳ። ሀገራችን ዙረን መግቢያችን ነውና ሀገራችንን አላህ ሰላም ያርገው። ሰላሙን አላህ ያወርድልን። ሁሉንም ነገር አላህ ያርክሰው ያ ረብ ጌታዬ። ቤተሰቦቻችን እንደፈለጉ እንዲሰረፉ ያ ረብ ጌታዬ። እኛ ደህና ነን አልሐምዱሊላህ ረብል ዓለሚን። ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ አርጉ። ላይክ ብታረጉ ምን አለ አይከፈልበት፣ ምን ችግር አለው? ላይክ ሸር አገኘሽው? እኔ እሱን አልጠጣም። ይሄንም ደግሞ በካሳ ነው የምሰጭ። ትንሽ ያመጣል አሰሲዮስ። ኦኬ። እና ዛሬ እንግዲህ ኡሙ ዑመር ይኸውላችሁ እንቁላል እያመጣሽ ቤቴን አጠበብሽ ብላለች። ዳግመኛ አመጣላትም ኡሙ ዑመር እንግዲህ ስሞታ ተናግረሽ የለ እንቁላል አላመጣልሽም ነው በኋላ እንደው እንቁላል ነገር ሞቴ ነው። ደላላ ታጫተች ሰልጠጣ ራሴ ማን ይዞብኝ እንቁላል ሞቴ ነው። እሷም መቼም ሩህ አይደል የሚወጣው ስትወደኝ እንቁላል ወዲያለው ስላት እንደው እንቁላል እንደው ቤቴን ሁላ እንደው እንቁላል ብቻ አደረገችው። እኔ የምለው ጭክ ብዬ እንዲያልቀፈቅፋቸው ነው የፈራሁት። ሆዲ እንዳይበቅል ነው እኔ የምፈራው። አይበቅሉ ሆዲ አይበቅሉ። በምንድን ነው በሰሙኑ ያበኝ? እና እንዴት ነው? ሰላም ነው ወይ? አማን ነው ወይ? አገር ጤና ነው ወይ? ጠፋችሁ? እሺ ደግሞ ምንድን ነው? አለን በሉን፣ በኮሜንት አለን። አትጥፉ። ኑ እንብላ። መጀመሪያ እንብላ ሳልላችሁ አይሆድ የምነት ኑ እንብላ። እሺ ደግሞ ምንድን ነው? ሄዳሙ ጥማችሁ እጃስቆረ ያስቆረጥማል። ወን ይሄ ብሩስ ምንድን ነው? እቤት ላይ ለምን ብሩስ ገዛሽ? እንግዲህ የውጭ ምግብ ስለምትወጂ የትቻለሁ። የውጭ ምግብ መብላት ነው እንዴ? ከሳች መብሩክ በሏት። ሙልቅ ብላ ከስታለኝ። አጥንቷ ነው የቀረው። ከስቻለሁ አጥንቷ ነው ህይወት አጥንቷ ነው የቀረው። ኧረ ተይ ማለት
ምን ነው ጀናው አጠፋሁ እንዴ? እስቲ ወጣ ገባ በይ። አበይ ምን ልበለው? ምንድን በሰሙኑ እሺ፣ ምንድን ነው ሄዳ? ምንድን ዝም ብለሽ አቀምሽው ሞኝ ቀምሰሽ እዛ በኋላ ምንድን ነው ለመፍረመው? የስጋ ነው የዶሮ ዶሮ መፍረማን ያላ እስቲ ቅመሹ አትሞች። እንዴ ይያል ዶሮ የቢጋላይቱ ነው። ይሄ ዶሮ አይደለም እንዴ? ይሄ እኮ ነው የቢጋላይቱ ዶሮ በወጥ ያኔ ብላ የቢጋላይቱ ዶሮ አይሰራም እንዴ? ፍሩማ ነው እንጂ ቆንጆ መፍሩማ ኻሊድ ጋር ነው የምናስገዛው። የስጋ ዶሮ መፍሩማ ነው እንጂ አዎ ሰዎች የዶሮ መፍሩማ አለ የለም? የዶሮ መፍሩማ ነው እንጂ ለእንትን የስጋ መፍሩማማ አንቺ ካላሰራሽው አይገዛም። ዶሮ ግን የትም ብትሆን ንጹህ ናት። ስጋ ግን ሌላ ስጋ እንትን ሊያመጡልሽ ይችላል። የውሻም ስጋ ሊያመጡ ይችላሉ። የሀያም ስጋ አታውቂውም። ዝም ብለሽ ማስገባት ነው። ኢትዮጵያ ነው እንጂ ደግሞ የሀገር እንኳን ያለው ኢትዮጵያ ግን ያስ ሃይ ሀገርስ የለም። ቻይና የምትሰራውን እያመጡ ነው በቻይና የራሳ ሐረኩ ያላረኩት ዑመር እንዲበላ ብዬ ነው። ይተንሸራተታ አንቺ ሐራ ነው ለራስ ሸረሽ። አንቺ አብይ ሐራ ታዲያ ትነው ችርስ የለ ላ ሐራም ነው። ኦኬ ነው ነው እንዴት አለሽ ወደ ላይ ይችን ነገር ወዲያ ነበር ግን ወታገኘ እናስታውቅ ሐራም ነው። ጭሰው ልታጋጨው ነው እኮ በትነካሽኝ። የአሜሪካኖች እንትን ነው መርህ ነው። የዛሬው ሽታ ነው። በዛሬው ሽታ እንዴት ነው የሚጣፍጠው ሽታሽ? የስንት ብር ሽቶ ሆኖ ነው እንደዚህ ነው ቶሎ ብሎ እንደው አጥወዱዱ የሚለቅ እንደ የለበሰችው እንደ ኢትዮጵያ በኢትዮጵያ ይሄም ከኢትዮጵያ መጣ፣ ይሄም ከኢትዮጵያ የተገዛ ሻንጣ በሙሉ ያለው ይሄ እኮ ሻንጣ ልብስ ነው የሚመጣው። ጥራት ያለው ደግሞ እኮ ልብስነቱ እስቲ እኔ ምንድን ይጃል እኔ እኮ ስለማለብሽ ብዬ ልጅሽ የመጣሁ ይቅርታ ሞማር ግዴ ይዤ መምጣት ነበረብኝ። ሙሆኛ አለብስም እኔ ሰው አይደለሁ። አረ ያቁት የለም በህዲ አንቺ የለበስኩ አይደለም ታዲያ ሮባት ወጂ አረ አይደለም ሮም የተለብዛለሽ ላለመስጠት እንደው ላለመስጠት ያለውኝ መሰራ እኔ ካንጃሉ ደሞ ላይ ደሞ ይዤልሽ አልመጣሁት ማለት ነው። አረዳ የኢትዮጵያ ሮብ ትይኛልሽ ብዬ ነው ወላሂ ነው ያላገኝ እንጂ ይዤሽ መጣ ነበር። ኢትዮጵያ አሰላዴ ነው። አንቺ ምን ነው እኔም ብቻ ታበይኛለሽ? እሳ አይ እኔ እንደማባ ታውቂያለሽ ዞራ አንቺ ናይን እንገባይ ነው ሰዎች ኑ ብሉ። አሁን ዞር እኮ ስትጨርስ እንዴት አድርጋ እንደምበላው እኔ ነኝ የማውቀው። እንዲሁ አይሆን ያቀለብሽልኝ አጃብ ምን አለ ሌላ አጃብ ብሏል የኛ ሀገር ሰው ሳይገባው ሲቀር ብለሽ ተገናኝ አጃብ ይላል።
እንደው ጉፍታው ግን አብረን እንልፋም። እኔ እኮ የሰለጠንኩ ነኝ እንጂ ነው አጃብ ቢባል አማራም ባረው እንደ ሊብሶ ነው ከሊብሶ ነው ሰልጠኛ የመጣሁ ገና ስወለድ ሰልጠኛ እኮ ሊብሶ መቼም ሰለጠንኩ አትይ ሊብሶ ቤት እንኳን ይሰራል እንዴ ምንድን ቤት እኮ ይሰራል እንትን ነው ብለዋል ውስጥ ነው አ ቆንጆ ማራ በሰሪም ሱዳን ሰፈር ነው ቆንጆ እንጂ ሊብሶ አይደለም ሱዳን ሰፈር መስጥ የሆነ ወላሂ ሊብሶ ነው ላ ሊብሶ እንደ መስጥ የለም እኔ አልነግርሽም እንደ እዛው አይደል ያደኩት የኔ ቤት አሁን ሱዳን ሰፈር ነው መስጥ ወጥቶበት መድኃኒት ተቀብሮ ምናምን ያን እኮ በጣም ተሻሽሏል እርፎ መረባ አገር አማን ይሁን ስራ ወደ ኢትዮጵያ ሱባድ ነው የማይተበ መከራችን ይለቅ አሚን በአንቺ አሚን መከራችን ይለቅ አሚን አገራችን ሰላም ትሁን አሚን አገራችን ሰላም ትሁን አመራረቅ አንዱ ሀገሩ ሰላም ያለው ወላሂ ኑሮ መሄጃ አጣን እኮ ተዘጋጅቼ ቀረሁኝ እኔ ወደ ኢትዮጵያ ልሄድ ምን ልታረግ ልጅሽ ደግሞ አዛላ ነብቁና ካንዱ ቤት ቤተሰቦቼ ቡና ስለቃቅም ውላለሁ ሌላ ስራ ቡና ስለቃወለ መቼ ቡና ተጠጨኝ አረ ደሞ ጥርሴን ሁላ ያበላሽው ቡና አይደለም የሰጠጫ እንደው ቡና ካለ ቡና ህይወት ይሰአላው ጀበና ዘርግቻ አልጠጣ ካሽ የምትባላለ የከሽ አደርግና ፈላርጌ ይኸው እንደው አንቺ ማምጣትሽ በፊት ይኸው ከሽ አንቺ ለኪ በኮብ ነው የምትጠጪው ያንም አድርስ እያጨስኩኝ እዛ ኢትዮጵያ ስሄድ አጨሳለሁ ማለት ቢታደርግልሽ ዛሬ ልብሶ ራስሽ ነገ ማራምባ አራንዴው ልብሶ ነው ሙሉ ሲያደኩት እዛው ስለሆነ ልብሶ ነው ወጁ ቤቱን አከራይቼ እኔ ሌላ አከራያለሁ ልብሶ ወላሂ እኔ ማህለምባን አልወደውም እኮ አባቴ ያው እዛው ስለሆነ የዛኔ ያለ ማን ነው ወጁ ልብሶ ያደኩበት ነው ያው ግን እኔ እዛ አካባቢ አልቀመጥም ወይ ሰድ ኢትዮጵያ መሰለች ሀገር ደሴ ወይም አዲስ አበባ ደሴ አዲስ አበባ ብቻ ለሽ የሰው ሀገር ሆኖ ረድተማ የፍንፍኔ ነው የሰው ሀገር ሆኗል የኦሮሞ ያለ መታደላችን አሜሪካን ጥንቢ ዱሮ አሜሪካን ጥንቢ እንለው ነበር አሜሪካን አምሮበት ያና አቋ አሁንማ ጥንብነቱ ቀርቶ ደህና ሆኗል ብለዋል አፈራርሰው የሰላይ የሰራይ ማለት ተጫወትንበት አንዱ ምን እንዲያለ ታውቂያለሽ እዛ የልብሶሊ ነው አዲስ አበባ ወደ 3 አመት ነው ምናምን ተቀምጦ እኔ ወደ ስሄድ ያገኘሁት እንደው አንቺ መጣሽ እንዴ ደህና ነሽ እንዴ አረ እንደው አንተ ይደ እስካሁን እንደው ቃላትህን አልቀየርክም እንዴ እለዋለሁ አርል አለኝ ምንድነው አርል ባለኝ እንዲያረጉ እንደ አዲስ አበባዎች ምንድነው አርል ማለት አይደል ማለት እንደ ወላሂ የሳቅኩሳ እኔ ጋር የነበረችው ጓደኛዬ እንደው በደቂቃ ቀይር ብሎ አርል አልደገምሽም ምን ይላል እንደኛ መቼ እንኳን ልንደግም ወደቅን በስ ይሄን አመት ያስቃል አንተ ዝልሽ ያንቺ እኮ ዘንተሽ መሳቅ ነው አንቺ ማልሰቀበት ምን አለኝ እንደ ወላሂ እንደው ግርም ማለት ነው ዝም ብሎ እንደው ኑራ እንደው እንደመጣሽ እንደው ደህና ነሽ ምናምን አለኝ አንተ እንደው
አዲስ አበባ 3 ዓመት ሙሉ ተቀምጠህ አማርኛህን አልቀየርክም እንዳልኩት አርል አለኝ። እንደኔ ጋር የነበረችው የመሳሌ ነበረች ነው ሽንቷን ነው የለቀቀኝ። እኔማ መናገር አልቻልኩም ወጥቼ እና ይሄ ነው ጨዋታችን እላችኋለሁኝ። ላይክ ሰብስክራይብ ላይክ አርጉ። ሞማል ለምን ያቱ ላይክ እንዲያረጉ አረን ያለምንም ላይክ አርጉ። ካላረጋችሁ እንግዲህ ሌላ ወሬ አይመጣም። ሶራ ሰሰግዲዳ እንድታረግላችሁ ላይክ አርጉ። ራኳችሁ መሰል ላይክ አርጉ። አይታይም